የሰው እጅ አያሳያችሁ። ደግሜ ልባርካችሁ። የሰው እጅ ከማየት የሰው ቤት ከማየት እግዚአብሔር አምላክ ይጠብቃችሁ። በሰው እጅ ከመውደቅ እግዚአብሔር ይጠብቃችሁ። ሰውን ደጅ ከመጥናት መንፈስ ቅዱስ ይጠብቃችሁ። ደግሜ ባርካችኋለሁ። አታችሁ ተቸግራችሁ ሰው ፊት ከመቆም እግዚአብሔር ይጠብቃችሁ። ዳዊት በሁለተኛ ሳሙኤል ምዕራፍ 24 ቁጥር 14 ላይ በእግዚአብሔር እጅ እንጂ በሰው እጅ አልውደቅ ብሎ እንደለመነ በጌታ በኢየሱስ ክርስቶስ ስም ለእናንተ ለቤታችሁ፣ ለልጆቻችሁ፣ ለሚያስፈልጋችሁ ነገር ከእግዚአብሔር እጅ እንጂ ከሰው እጅ ደጅ በመጥናት አይሆንባችሁ። ያዕቆብን በምድረ በዳ በዓለትና በጭንጫ ውስጥ ምንጭን እያፈለቀ የመገበው ጌታ በኢየሱስ ክርስቶስ ስም አለቀብኝ ጎደለብኝ በምትሉት ነገር ላይ የሰማይ አምላክ እግዚአብሔር ጣልቃ እየገባ ያስቀጥላችሁ። በጌታ በኢየሱስ ክርስቶስ ስም ተሸክሞ ደከመኝ የማይል አድርጎ ትናንት አድርጌልሻለሁ ሰለቸሽኝ ውረዱ ከትከሻዬ ላይ የማይል በዘላለም ክንፎቹ የሚሸከም እግዚአብሔር እርሱ የቤታችሁ ዋስትና ይሁንላችሁ። ለመጨረሻ እንዲህ ብዬ ባርካችኋለሁ። በጌታ በኢየሱስ ስም የሰው እጅ ከማየት የሰው ፊት ከመቆም የሰው ቤት ከማንኳኳት ሰውን ደጅ ከመጥናት በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ይጠብቃችሁ። ይሄ ፊተኛው ሳምንታችሁ፣ ይሄ ፊተኛው ወራችሁ ከእግዚአብሔር ዘንድ የሆነ በረከት የሚለቀቅላችሁ እግዚአብሔርን የምታመሰግኑበት ከእግዚአብሔር ዘንድ አቅርቦቱና በረከቱ የሚትረፈረፍበት እንዲሆንላችሁ በጌታ በኢየሱስ ስም ባርኪያችኋለሁ። ካፌ ቃል በቀር አይሆንባችሁ። እንዲህ አይነት አጽናኝ ባርኮትና መልእክት እንዲያገኛችሁ ፎሎ በማድረግ ቤተሰብ ሁኑ። ለሌሎች ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ አድርሱላቸው። ወዳችኋለሁ።